እሺ ዛሬ ሁለተኛ ሳምንታችን ነው የጀመርነው እግዚአብሔርን ሐሳብ እንደገና እንቀጥላለን። ግን ከዛሬው ሐሳቤ በፊት ሳምንት በአንድ ሐሳብ ላይ ይበልጥ ተነጋግረን ነበር። እግዚአብሔር በመንፈስ ስላሰመረው ያው መስመር ያም መስመር እንደ እግዚአብሔር ሐሳብና ፈቃድ በምንም አይነት ሳይዛነፍ ፈቃዱን እየፈጸመ እስከ ግብ ድረስ እንደሚጓዝ አይተን ነበር። ግን በዛ መስመር እግዚአብሔር የተናገረው ወይም ደግሞ በእግዚአብሔር ልብ ያለውና ፍጥረት ተፈጥሮ ባየንበት በተገዛበትም ከንቱነት ልዩነት ያለን እንደሚመስል አይተን ነበር። ምክንያቱም ፍጥረት የተበላሸ ነው የሚመስለው። በመበስበስ ባርነት ሲኖር ፍጥረት የተበላሸ ይመስላል። ግን ያለ እግዚአብሔር ዕውቀት አይደለም። እግዚአብሔር በሚያውቀውና በሚፈቅደው ዕውቀት ያ ነገር በፍጥረት ላይ ሆኗል። ፍጥረት እንደሚዋጀውም እግዚአብሔር ያውቅ ነበር። ስለዚህ መስመሩ የተሳሳተ አይደለም። ትክክለኛ የእግዚአብሔር ሐሳብ ነው በዛ ሁኔታ ሄደው። ስለዚህ ፍጥረት የተዛባ ይምሰል እንጂ በእግዚአብሔር ዘንድ እንዲህ አይደለም። መልሶ ወደ እግዚአብሔር እንደሚያመጣው ይሄንን ተነጋግረን ነበር። ምክንያቱም የመክብብ መጽሐፍ አንስተን ሁሉ ነገር በከንቱነት ነው የደመደመው። ሁሉም ነገር ከንቱ ነው። እንግዲህ ይህንን የእግዚአብሔርን ፍጥረት መጀመሪያ ላይ እግዚአብሔር አየ፣ እነሆ እጅግ መልካም ነበረ። ይህንን እናነባለን። ግን ሰባኪው ይመጣና ሁሉ ነገር ከንቱ ነው ነው የሚለው። ከዛ ሰው ከመጀመሪያው ሰው አንፃር ሁሉ ነገር ከንቱ ነው። እግዚአብሔር መስመሩን የጀመረው በዚያ ከንቱ በሆነው ሰው በኩል ነው። ግን ሁለተኛው ሰው ደግሞ ስንመለከት እግዚአብሔር የፈጠረው ከንቱ አይደለም፣ ሰባኪውም ከንቱ የሚል አይመስልም። በዚህ ሰው ልት እግዚአብሔር የተመሰገነ ይሁን። ሉቃስ ላይ አንድ ነገር እንመልከት እስቲ። የፍጥረት ስራ ወይም እግዚአብሔር የሰራው ስራ ሁሉ ዓለም ሳይፈጠር የተዘጋጀ ነው። ሁሉም ነገር ዓለም ሳይፈጠር ወይም ደግሞ ፍጥረት ሳይኖር የተዘጋጀ ነው። በዚህ እግዚአብሔር ሐሳብ ነው ፍጥረት የጀመረው። ይሄ ነገር በጣም ለእያንዳንዳችን ደህንነት የሚሆን ነው። ይሄ ቃል ስለ ደህንነታችንም እንዳንፈራና እንዳንሰጋ ያደርገናል። ፍጥረት በእግዚአብሔር ሐሳብ ነው የተጀመረው። ሉቃስ ምዕራፍ 10 ቁጥር 20 ላይ ሰባውም በደስታ ተመልሰው ይላል። ቁጥር 17 ላይ ሰባውም በደስታ ተመልሰው ለነዚህ ነው እንግዲህ ይህንን የሚለው ቁጥር 20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። ይሄ ቃል በጣም አስፈላጊ ነው። ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። እነዚህ ሰባዎች ናቸው ጌታ ኢየሱስ ለአገልግሎት የላካቸው። መጨረሻ ላይ የቀረው ስንት ነው? መጽሐፍ እንደሚል 11 ነው አይደል? እነዚህ ስማቸው በሰማይ ተጽፏል። በጉ ገና አልታረደም። ወይም ደግሞ በጉ በምንለው መስቀል ላይ አልተሰቀለም ገና። ስለዚህ አንድ ነገር ማለት እንችላለን። ክርስቶስ በስጋ ሳይሞት ስማቸው የተጻፈ አለ ማለት ነው። ስለዚህ የበጉ መሞት በመስቀል ላይ ያ የተጻፈውን አጸና እንጂ አላስጀመረም። ከ2000 ወዲህ አይደለም ስማችን የተጻፈው። ወይም ያመናችሁ ዕለት አይደለም የተጻፈው። ይሄ ለእናንተ ተገለጠ እንጂ ስማችሁ የተጻፈው ያመናችሁ ቀን አይደለም። ክርስቶስም በጎልጎታ የሞተ ቀን አይደለም። ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። ምናልባት ክርስቶስ ከሞተና ከተነሳ በኋላ መንፈስ ቅዱስ ከወረደ በኋላ እነዚህ ሰባዎቹ ተሰብስበው ሊሆን ይችላል። ምንም የተጻፈ ነገር
ነገር ግን በአንድ ነገር እርግጠኛ ሁኑ ስማችሁ በሰማይ ስለተጻፈ ያንዳንዶቻችሁ ስም በሰማይ ስለተጻፈ አላለም በተለይ አስቆሮቱ ይሁዳም እዚህ ውስጥ አለ አይደል ኢየሱስ ወይም የሌላውን ስም አስወጥቶ አይደለም ይሄንን ያለው እግዚአብሔር የተመሰገነ ፍጥረት በእግዚአብሔር ሐሳብ ነው የጀመረው የእግዚአብሔር ሐሳብ ይሄ ነው ስለዚህ ዓለም ወይም ፍጥረት ሁሉ በእግዚአብሔር ሐሳብና ሥራ ላይ የተጀመረ ከሆነ መጨረሻውም ይሄው እግዚአብሔር አይሳሳትም ለከንቱነት ግን ፍጥረትን አስገዝቷል ይሄን በፈቃዱ ስላስገዛው እናንብበው ይህን ክፍል ሮሜ ምዕራፍ 8 ላይ ብዙዎቻችን ክፍል በደንብ የምናገር ይመስልኛል ቁጥር 20 ላይ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም ይሄም ልናሰምርበት ይገባል ፍጥረት በፈቃዱ አይደለም የተገዛው ተሰብኮት ይሄኛው ምረጥ መገዛትን ምረጥ ተብሎ መርጦ አይደለም የተገዛው ማለት ነው በፈቃዱ አይደለም ግን በተስፋ ነው ያስገዛው እሺ ተስፋው ምንድነው ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው የእግዚአብሔር ሐሳብ በጥንት ይሄ ስለሆነ እግዚአብሔር ጥሎ ለምን አስነሳ ምን ይሆናል እግዚአብሔር ለከንቱነት አስገዝቶ እንደገና ደግሞ ነፃነትን ለምን አመጣ ልንል እንችላለን ነገር ግን ይሄ የእግዚአብሔር ሐሳብ የቀደመ ነው እኛ ከምንጠይቀው በፊት ነው ይሄ ፍጥረት ወይም ዓለም ከመፈጠሩ በፊት የእግዚአብሔር ሐሳብ ይሄ ነበር ስለዚህ ከዓለም ፍጥረት በፊት በታረደው በግ አንድ ነገር ሆኗል ማለት ነው እነዚህ ስሞች የተጻፉት ከዚያ ከዓለም ፍጥረት በፊት በታረደው በግ ምክንያት ነው ምክንያቱም ከመጀመሪያ ነው ኤፌሶንም ላይ ይህንን ነገር ልናየው እንችላለን ስማችን ዓለም ከመፈጠሩ በፊት ተጻፈ የምንል ከሆነ በጉም የታረደው መቼ ነው ከዓለም ፍጥረት መጀመሪያ ጀምሮ በታረደው በግ ነው የሚለው ስሞቻቸው ያልተጻፈ ኤፌሶን 1 ላይ ከቁጥር 4 እስከ 5 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን እግዚአብሔር ያስቀደመው አለ የሚያስከትለው አለ ልዩነቱ ይሄ ብቻ የቀደሙት እንደ በኩራት ይቆጠራሉ የመጀመሪያ ናቸው በእነዚህ በተመረጡት ደግሞ ምስክርነት ነው ዓለም የምትድነው ምክንያቱም የእግዚአብሔር ልጆች ክብር ነፃነት ፍጥረት ሁሉ ከመበስበስ ባርነት ነፃ የሚያወጣ ከሆነ መጀመሪያ የእግዚአብሔር ልጆች ያንን ክብር መውረስ አለባቸው ስለዚህ መጀመሪያ ያደረገው አለ መጨረሻ ያደረገው አለ እግዚአብሔር ልዩነቱ ይሄ ብቻ ነው በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን ነው ይሄ ውሳኔ ነው በዘመናችን የተፈጸመው በእያንዳንዳችን ተራ የተፈጸመው ይሄ ውሳኔ ይሄ ነገር ዓለም ሳይፈጠር ሆነ አጠቃላይ የእግዚአብሔር ሐሳብ ይሄ ነው ዓለም ሳይፈጠር ፍጥረትን መፍጠር ማን ነው መውደዱና ማዳኑ ይሄ ግን በራሳችን ተራ ሆነ ይላል መጽሐፍ በሌላ ቦታ እያንዳንዱ በራሱ ተራ ዓለም በአንድ ቀን ትድናለች የሚል ነገር አናይ ግን እያንዳንዱ ሰው እግዚአብሔር እንዴት እንደሚያጠምድ ራሱ ያውቃል
ስለዚህ አጠቃላይ የእግዚአብሔር እውነት ለእያንዳንዳችን ስደርስ ስጋ ትሆናለች አካል ይሆናል ዛሬ ድኛለሁ ሰዎች የደህንነታቸውን ቀን ልደት ብለው ያከብራሉ አይደል ጌታን ከተቀበሉ 5 ዓመቴ ነው ብለው ልደት ያከብራሉ የምስጋና ቀን ይላሉ ትክክል ይሁን አይሁን ለነሱ እንተው ነገር ግን ያቺ ቀን ለነሱ የተገለጠች ቀን ናት የእግዚአብሔር ቀን ግን እግዚአብሔር እነርሱን ያዳነበት እነርሱን የጠራበት እነርሱን የጻፈበት ቀን ያቺ አይደለች ለነርሱ ግን ተገለጠች መጽሐፍ ነው ምክንያቱም በዘመን መጨረሻ ለናንተ ተገለጠ እስቲ በሌላም የወንጌል ክፍል ምዕራፍ 12 ማቴዎስ ላይ